እንትን ስለሆናችሁ ተስፈኛ ተመጽዋች ስለሆናችሁ እናንተ ነው የምትፈሯቸው። እኔ ተስፈኛ ተመጽዋች አይደለሁም። እኔ ራሴን ችዬ የምኖር ሴት ነኝ። ለማኝ እናንተ ነገ የሆነ ቁሪን እናገኛላችሁ ብላችሁ ስለምታስቡ እኔ በእንትን ሳይሆን በእክትራም አረጋቸዋለሁ። መስመር ከዘለሉ እንደዚህ አይነት ጌም ላይ ከሄዱ ግን ረግጣቸዋለሁ። የታባታችሁ አቃቸዋለሁ ነኝ። ቆይ ምሳሌ አንቺ አብረሻቸው ጌም የምትጫወቺ ጊፍተሮች ላንቺ አይሰጡሽም? አሁን ጌመር መጥቶ ከአንቺ ጋር የሚጫወት ጌመር የምታምኘው አበድረኝ ብለሽ ሼር አድርገሽለት በሳጭው ምን ችግር አለው? በጊፍትማ ስለሆነ እኮ የሰጠችኝ። ስሙ እዚህ ቤት መጥተህ እሳደባለሁ ብትል ሄድብካለሁ። አትሽለጥለጡ እናንተ ለማኞች፣ ገረዶች፣ ተመጽዋቾች፣ ሁሌ የሰው እጅ የሆነ አሽቃባጮች ስርዓት ያዙ። እዚህ መጥታችሁ አንድ ነገር እንዳትናገሩ። ዋ ሲያስጠሉ ሁሌ ለማኞች እራሳችሁ ችላችሁ ቻሉ። አትሽለጥለጡ። በቃ የሆነ እንትን አለ መሰለኝ የሆነ የሚሰጣችሁ ነገር አለ መሰለኝ ትሽለጠለጣላችሁ። እራሳችሁ ናችሁ ችል እሷ ነው የተናገረው ራሷ ትመልስ። እዚህ ቁጭ ብለን ስንቴ ነው ስንቀጣው ነው? አረ መልሰሰብሽም በእናትሽ ምን ሆነሻል? እሷ እኮ አንቺ ፕሮፌሽናል ናት እኮ አንቺ ምን ሆነሻል? ከአንቺ ኋላ መታ ነው እኮ ሌቭሉ ያደገው። ወር አልሞላትም እኮ አንቺ እሷ ጌም ከጀመረች ወላሂ ለዚህ ወር እኮ አልሞላትም ጌም ከጀመረች። ይህ እስኪ ሌቭሏን ያንቺን ሌቭል እስኪ 20 ምናምን እዚህ መጣችሁ የምትሽለጠለጡ አይመለከታችሁም። በእክትራም አፈርጋታለሁ። መስመር ስትዘል ግን ማንንም ቢሆን እናገራለሁ። ማንንም ቢሆን እኔ ተናድጃለሁ። ቁጭ ብሎ ነው ማሚ እቀጣለሁ እያልኩ ከጫፍ ቀጫፍ ነው እያስመለሰኛለሁ። ተናድጃለሁ። ስሜታዊ ነኝ። በጣም የተናደድኩት ሄዱ እናንተ ለማኞች ሂዱና አሽቃብጡ። ለማኝ እኔ ዜድ ነኝ። ግማታሞች፣ ተስፈኛ ተመጽዋቾች ሂዱና በተስፋ ተመጽወቱ። እዛ ነገ ብር እናገኛለን። ለማኝ በራሳችሁ አትተማመኑማ። ስሩ እንደኛ ወጣችሁ። ሲያስጠሉ አሽቃባጭ ምን አባታችሁ ያገባችሁ እናንተ? የተጣሷ የተናገርኳት እሳ ገረዶች በጌቴን ነገስታችን ናት እንዳትናገረት። ምን አባታ ገባክ አንተ? ከጉቺ ምን ያገባችሁ ላስት ጌም ነው ጨርሱ። እልህ ነው እኮ ጌም ነው። እንግዲህ አንቺ ጋር ያለው እልህ እኮ ሁሉም ቦታ እንደናት አንዲት ጠንቋይ ላይ ታሽቃብጣለች። በነነነነ ሲነድ እነዚህ ደግሞ እንዴት እንደናደዱኝ እኮ ማረምን በጣም ስሜታዊ ሆንኩት። ፍቱኝ፣ ውጡልኝ ከቤቴ። እኔ ስሜታዊ ነኝ። ከዚህ በላይ እንደላስቀይማችሁ ውጡልኝ። እዚህ መቼ አፌ ከፍታለሁ ብትል ረግጠታለሁ። እኔ ማንንም አልሰማም። ጉቺ ንግስታችን ናት። yes of course thank you very much አድዋዬ እናመሰግናለን አባቴ። ጋይስ እንዴት እንደተናደድኩ እችን ለማጣጣት thank you። በቃ እኮ አለቀ እኮ ጌሙ። 20 ሺህ ግቡ እንዴ! ጉድ ነው እኮ ምድረ አሽቃባጭ ሁሌ ለማኝ ሂዱና ለምኑ። አሽቃባጮች፣ ተስፈኞች በተስፋ ትኖራታለሁ። አንድ ብር አታገኙም እናንተ በተስፋ አንተ እቺን 20 ሺህ ለመብላት በጣም ጓጉታ ጥርሷን መውረዳ ነበር ማለት ነው። እኔ 20 ሺህ ይሄን አየሁበት። ወረበልካ በተስፋ ተመጽወቱ ለማኞች 20 ሺህ ለመብላት ጥርሷን መውረዳ ነበር። ማሻአላ በልጄ ነው እኮ ያስማለች። ትሰጣለች አራት ወይም ባላ ግዴ ወደኋላ አትልም። ወላት በይ አልሰር የዋህናት እቺ ትሰጣኛለች ብላችሁ ታስቀብጣላችሁ። ትሰጣናለች ብላችሁ ነው አሁን የምታስቀብጡት። ተስፈኛ ተመጽዋች ሁላ እዚህ መጣክ እንዴ! አይ ማሜ አንተ ተንኮል ቴንክ ያንጣጣ ታዲያ ተጫ ወይኔ ቴንክ ዩ ቬሪ ማች እንጌማ ወየው እዚህ ጋር ወሬ ስናወራ አልቆ ነበር እኮ ጌሙ። እኔ አልቀጣም። ለምን ነበረው 10 ሺህ ነበረው 10 ሺህ ከሱ ነበር ያሸነፍኩት። ተጣጣው። እኔ ግን 20 ሺህ ለመብላት ነበረ የከሸፍኩት። ይመችክ በቃ በልተካል። ምንም ነገር የለብኝም። ማላዬ አልቋል ማለት ነው አይደል?
ኦኬ ባይ ማሜ ማንም ጉቺ ማሜ በእናትህ ተጫወት ላስቀጥቅጣት ኖ ጉቺ ኖ በቃ ይበቃል ቴንክ ዩ አመሰግናለሁ 20 ሺህ ያለሽ ለምን 10 ሺህ ያለሽ ሰጥሻለሁ ኖ 5 ሺህ አሁን የሰጠሽው ሰጥሻለሁ አያስፈልግም እናቴ ብዙ ጊፍተሮች ሊያስቀጠቅጡሽ ይፈልጋሉ ግጠሜ እያልኩሽ ነው ማሜ እኔም መጥቻለሁ ንግስቷ ቤታየው ጉቺ ማን የተናገረው ተይ ቤታየው ለምን ከዚህ በላይ እያስቀበጡ ነው ማሜ እኔ እንዲወጡልኝ እፈልጋለሁ ለምን ከዚህ በላይ በጣም ላስቀይማቸው እናቴ የኔ አየር የኔ ዛር እንደ ጠዋት ቁላ ሲቆም ነው እንደምትወጪው ትተሽኝ ገጥመሻል ግጠሜ ዋ ሴትዮ ገጥመሽ መስሎኝ ሴትዮ ገጥመሻል ግጠሜ አሃ ምን እንደምገጥመው ሴትዮ አየር ሲቆም ነው እንዴ ህዝቡ ተናዶ ገና የጉቺ ፋሚሊዎች ዘመዶች ምን የተናደዱት እንዳለ ብዙ እኮ አለ የሚያስቀጠቅጡ በቅጣት አልጫወተም አንበሳ የለኝም ጨርሻለሁ በቅጣት ቅጣት ቀጣለሁ ኦኬ በቤቢ ላይን ተጫወቻ አልጫወተም እንዴ የለኝም ሰው ለምን ቤቢ ላይ ሰው ሳይኖር ቤቢ ላይ በልተሽም ቢሆን ኑሮ ሳውን 10 ሺህ በልቼክ ቢሆን ነው ታዲያ ስለዚህ 10 ሺህ ተበልቼ ዝም ብዬ የምጫወተው እንዴት ነው ሰው የለም ስለዚህ በልተሽ ቢሆን ኑሮ ልክ እንደዛ ነው እኮ ማሰብ ያለብሽ በልቼ ቢሆን ኑሮ የለኝም ሰው የለኝም ዝም ብዬ ነው እንደምጫወተው እኔ ኦኬ በሻርክ ተጫወች ያ እንዴ አልጫወትም በምንም ሰው የለኝም ሰው ሲኖረኝ እኮ ነው የምገጥመው በምንም ካልተጫወትሽ እንዴት ጊፍት ይሰጡኛል ለምን አየር አይነት ይያልሽ ሴትዮ ምን አይነት የሆነች ጨራራም ነገር ናት እንዴ እና ሰው የሌለ እንዴት ነው የምጫወተው እንዴ ጊፍተር ሲኖረኝ እኮ የሚጫወተው ሰው ከሌለሽ እኔ ያለኝ ልብላኔ ጊፍተር ሳይኖረኝ ዋ እና ከሌለክ ለምን በላለሁ እኔ ምንም ሳላገኘ ዋ እንዴ ጌመር ማለት እኮ ከሁለት አንድ ነው ሌላ አስገባ ያሞኩትን ጌም የሞቀ ጌም ለዚህ ነው እኮ ከፍሬሽ ጌመሮች ጋር የማልጫወተው ጌምን ታሞቁትና ልክ ትንሽ ተመልካች ሲያያችሁ የሆነ እንትን ስትሰሩ መልክ ሰርታችሁ ትወጣላችሁ እኔ እኮ ጌማችሁ ሆን ብዬ ቁጭ ብዬ ማሞቀው ልሸቅል ነው እኮ ማሜ ስማ በቅጣት ከሆነ ችግር የለም እቀጣለሁ የፈለከውን ቅጣ ግን በቤቢ በምናምን የምትለው ግን ሰው የለም ጊፍተር ሲኖረኝ ነው የምፎካከረው በቅጣት በቃ አለቀ በቅጣት ቅጣት ችግር የለም እቀጣልካለሁ እንደውም ጥሩ ነው ተንበርክካ ጉቺ ንግስት ናት ትላለች ምን ፈልገው ይናል ጋይስ ታካፓሩ ችግር የለም ታካፓሩ እንጂ በመገዳደል ትገቢያለሽ ከ3000 በላይ ነው ተዋ ችግር የለም ትስጣ ጋይስ ተዋቸው በጣም እኮ ነው የሚገርሙት እናቴ ትሞት እንጂ ጌመሮች ናቸው በቅጣት አይደለም በአንበሳ የተጫወትን ጌመሮቹ ነው ስሜቱን እያወቁት ምን እንደምመልስላቸው የሚፈልጉት ቆይ አሜን ብዬ ልቀበላቸው ቁጭ ብዬ ጠዋት እስከ ማታ ስቀጣለሁ ብዬ የጉቺን ፎቶ ፕሮፋይል ታርግ ኖ ተንበርክካ ንግስት ናት ማንንም ቢሰጠኝ ማለት ነው 3000 ብቻ አንድ ጋላክሲ ነው ትሪፕል ላይ የሚፈልገው ዋን ጋላክሲ ሄዱበት ማንንም በ3000 አልቀጣም ሰውዬ በ3000 አልቀጣም በስንት የምትቀጨው ከ10000 በላይ ነው በ10000 ነው ከባድ ቅጣት ኮን የምትቀጣ ተንበርክከሽ ፕሮፋይል ምናምን ነው ያልከልከው በ10000 ቅጣ ኦኬ ከ10000 በላይ ችግር እመኑኝና ሽንቃለ ዛሬ ኤንወይ በጣም ዜድ ዛሬ ጉቺዬ እናቴ ያትች ንግስት ጀግና የጀግና ልጅ አንድ ሰው ፑሽ እንዳያረግ እያለች ነው ጉቺ አንድ ሰው የፈለገው ልቀጣለሁ ያ ችግር የለም ጋይስ አንደኛ ቅጣት ሁለቱን ቅንድብሽን ማንሳት ሁለተኛ ቅጣት ለ5 ደቂቃ ገባሽ እንደዚህ የሽንት ቤቱን ውሃ በእጅሽ ቦጭ እያረግሽ ገባሽ እናንተ ወራዶች አዋረዳችሁኝ ነውጡ ከቤቴ እያልሽ ቦጭ የሸኖ ቤቱ ቤስት ኦፍ 3 ነው ሰውዬ ቤስት ኦፍ 3 ነው ይሄው ቅጣት ሶስተኛ ቅጣት ተንበርክከሽ
እጅሽን ወደ ላይ አድርገሽ ጉቺ አንቺ ንግስት ነሽ፣ እኔ ባሪያ ነኝ። ኦቨር ዘጌ። ከዚህ ውጭ ምንም ቅጣት የለኝም። ይሄ ነው የኔ ቅጣት። 4 ቅጣት ነው የምትሰጠው። 4 ቅጣት ነው የምትሰጠው ሰውዬ፣ 4 ቅጣት። ከዚህ ቢብስ እንጂ አይቀንስ። መቼስ በኢሞ ደውይልኝ አልልሽም። ላርጎ ልጠበጥብ። ሴትዮ በጣም ገጥመሻል። እናንተ ተስፈኞች ተመጽዋች፣ ምድረ ተስፈኛ ተመጽዋች፣ እድሜ ልካችሁ አትሰሩም። የሰው እጅ እያያችሁ ትኖራላችሁ። እዚህ ጋር የሰው እጅ ማን በጊፍት ይሰጠኛል፣ ማን ብር ሰርተክ ብላ ሰውዬ ጉችም ሰርታ ነው ያመጣችው ስራ እንደሷ አትለማመጥ። እዚህ ማለት ተስፈኛ አታሽቃብጥላት፣ አታሽቃብጡ። ራሳችሁን ቻሉ። ጉቺ ንግስታችን ናት። ጉቺ ምን ለማኝ ይሄ ሁሉ የምታሽቃብጠው እኮ ለመብላት እኮ ነው። የሆነ እንትን የሆነ ጥቃቅንና አነስተኛ ለማግኘት አትክልትም ከነመፈጠረብ ለማነከ ሽልጥልጦች ሲያስጠሉ። እኔ ሳይሆን እንደናንተ የሆነ ነገር አገኛለሁ ብዬ ሳይሆን በስራው ነው ማደንቀው። አለቀ። ካናናሲ ማለን ጎደሬ ዮምከ ዋ ታምር ቤት ግብጃችን ንግስታችን ናት። ንግስታችን ናት። እሺ ማማነት አንቺ እየለመንሽ እየለመንኩ ነው። ታዲያ እናንተ እንደናንተ ታዲያ እንትን ታፕታፐር ነኝ እንዴ? እናንተ ታታለን ታፕታፐሮች ቁጭ ብላችሁ የምታሽቃብጡ ገረዶች። እኔ ስድብ ትቻለሁ። ተውኝ በእናታችሁ። እሑድ ቀን እና ይሉዛል ተሻርጉ። አለቀ። ኦኬ ማን ነው ግላፍ የወሰደው? 4 ነጥብ ማልኩን ነይ። ቲቪ አለ እንዴ የምትኖርበት ቤት? ሰውዬ የመዳም ቲቪ እኮ ነው። ምን ነው እስር ቤት ልታስገባኝ ነው? የመዳም ቲቪ ሰፈር አብዳ ነው ተብዬ የእብዶች መሰብሰቢያ ልታስገባኝ? ኦኬ አድዋ ምን አልከኝ? ነምሩድንም ትበል ጻፍልኝ። አራት ፕሮፋይል ታድርግ። ነምሩድን ታውቋለች እንዴ? ድሬ ከወለደቻቸው 10 ቺኮች 10 አራዳ ቺኮች ስሚ፣ ከ1 እስከ 10 ብቻዋን የጠቀለለች ጉቺ ጋር ነው የገጠምሽው። እንግዲህ ገጥመሻል። የማይነካ ነው የነካሽው። እኔ ስድብ ትቻለሁ። ለዛ ነው ጋይስ በጣም ደብሮኝ ስድብ አቁሜ ያለው ልጅ ነኝ እኔ። እናቴ የንብ ቀፎ ነው የነካሽው። ስድብ ለመሳደብ ባለጌ መሆን ብቻ በቂ ነው ጋይስ። የንብ ቀፎ ነው የነካሽው። መቼም አትፈጥ። ካሁን ባለ ጌም መጫወቶችን ቲክቶክ ላይ ስለኔ አፋንተሽ እንደምትመክረኝ ቆሻሻ ለማኝ ዋ ሲያስጠሉ እናንተ ማሽቃበጥ ሲችሉበት ደግሞ ጎቻችን ንግስታችን እንዳትናገሪ ብናል። ንግስታችንን እንዳትናገሪ። እናትሽን እንደዚህ ንግስታቴ ማንች ለማኝ። እኔ ንጉሴም እግዚአብሔር ነው፣ ሰዎች አይደለም። አደንቃቸዋለሁ በጥሩ ስራቸው። ጋይስ ከቻላችሁ 4 አበባ ስጡ፣ ካልቻላችሁ ችግር የለም። እሺ 4ኛ ፕሮፋይል ኔቨር ተመሳሳይ ነው። ጉቺ ንግስትና ጉቺ ፕሮፋይል ኦኬ። እሺ ካላችሁ እሺ። እናቴ የነካሽው ተቋም ነው። ቴንክ ዩ ጋይስ። ብቻዋን ብርጌድ ናት ልጅ ሴትዮዋ፣ ገባሽ? ጋንታ ናት። ከንቲባ ነው የነካሽው። ስም አይኮ ኖርማል እኮ ነው ይሄ የምትሰጥክ እኮ ኖርማል ነው እኮ፣ በጣም ኖርማል ነው እኮ። ያ እዚህ ጋር ሰው ስለሌለ እንጂ በጣም ኖርማል እንደ ጊፍት ማልቆጥረው ምን ስንት ነጥብ ለታስገባኝ እና ማትፈልጊያለሽ? አንድ ጀግና እናት የወለደችው አይመጣምና እቺን ጉቺ እኮ እኔን እኮ ብታሳዩ በበቃኛ አስቀጠቀጠች ሴት ናት እኮ። እኔን እኮ አሳብዳ ሶሪ ብዬ ነው እኮ እኔን ማስቀጥቀጥ የተገኘው። አንቺ ምን ነሻል? እቺ ያማታል። ምን ነው አላወቀችም እንዴ? ስሰጥ ጉቺ ያላየሽም አይተሽ አታውቂም? አሁን እንደው ጊፍት ሆኖ ነው ማርያምን። አሁን ይሄ እስኪ ቃታውን ትተክስ ማየት ትፈልጊያለሽ? ቆይ ማየት ትፈልጊያለሽ?
ትተኩስ ላስተኩሳት ስማ በአሁን እኮ 5000 እኮ ነው የሰጠከው ማሚ ምንድነው አንበሳው እንደወደ ሐረከት መታረገው 5000 እኮ ነው ይሄ እኮ ኖርማል እኮ ነው ይሄ ጊፍት ነው እንዴ እንዳው ሰው ስለሌለ እንጂ እዚህ ጋር ከጉቺ ጋር ትጫወቻለሽ አንቺ ትገጥሚያለሽ ግቢ ልበላት እናትሽ ወልዳሻለች አንቺ ሁለታችሁ ብቻ ምን ይባላል ሰው በሌለበት ምን ያጓራላሉ አንድ ቤስት ኦፍ ስራ ስነ ልቦና የሚባል ነገር አንድ ቤስት ኦፍ ስራ ቅጣቱ ጸጉር በማንሳት ሁለታችሁም ሴት ስለሆናችሁ ትገጥሚያለሽ ከ100,000 በላይ ቅጣት አላህ ምስክሬ ነው ማሜ ይሰጣል ብለሽ አታስቢኝ አልሰጥም ትገበያለሽ እንዴት ነው የምትጫወተው ሰው ይልልኝ ያየከ ስለዚህ ይሄን አይል እንትን ካልሽ እሷ እኮ ገና መግባቷ ነው ገና ልገባ ነው ገባሽ ኤኒዌይ ዝም ብላችሁ አታጓሩሽ ታጓሩብን እዛ እኛ ስድብ ጠልተን ዝም ብንል ማንንም አለው የተባልሽ ምላሳም አፍሽን ማስያዝ የምትችል ልጅ ነኝ ነኝ ስራዬ ነው ማረግሽ እያንዳንድሽ ቁጭ ብዬ የመዳም ቤት መደበሪያ ስራዬ ነው ልብስ መተኮሻ መዋዕል ማጠቢያ ነው ማረግሽ ታቆኛላችሁ